ምናልባት የምድር መተንፈሻዋ ሳንቧ ሳይሆን አይቀርም። የሁሉ ነገር መገኛ የሆነው የአፋር ምድር በረከት፣ የኢትዮጵያና የዓለማችን ድንቅ ትዕይንት ኤርታሌ። ውድ ተመልካቾቻችን ዛሬ ስለ ኤርታሌ የማታውቁትን እናሳውቃችኋለን። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን እጋብዛለሁ። ኤርታሌ የእሳተ ገሞራ ተራራ ሲሆን በሰሜን ምስራቅ ኢትዮጵያ በአፋር ክልል ውስጥ የሚገኝ የዓለማችን እጅግ በጣም ልዩና አስደናቂ ተፈጥሯዊ ክስተት ነው። ይህ ተራራ በአፋረኛ ቋንቋ የሚጨስ ተራራ ማለት ሲሆን የአካባቢው ሰዎች ደግሞ በተራራው አናት ላይ ያለውን የቀለጠ የእሳት ላቫ ወደ ገሃነም የሚወስድ በር በማለት ይጠሩታል። ኤርታሌ በእሳተ ገሞራ ጥናት በዓለም ላይ ትልቅ ቦታ ያለው አስደማሚ ስፍራ ነው። ምክንያቱም በተራራው አናት ላይ የሚገኘው የቀለጠው የእሳት ላቫ ባህር ለዓመታት ሳይቋረጥ ንቁ ሆኖ መቆየቱ ስለሚታወቅ ነው። በሌላ በኩል በዓለማችን ላይ ረጅም ጊዜ ከተቀመጡ ንቁ የላቫ ባህሮችም አንዱ በመሆኑ ነው። በአሁኑ ጊዜ በዓለም ላይ ካሉ ጥቂት ንቁ የላቫ ባህሮች ውስጥም ግንባር ቀደም ተጠቃሽ ነው። ኤርታሌ የተፈጠረው የምድር ታላላቅ የመሬት ንጣፎች በአፋር ምድር ላይ በሚለያዩበት አፋር ትሪያንግል በሚባለው ቦታ ነው። ይህ አካባቢ የትልቁ ምስራቅ አፍሪካ የስምጥ ሸለቆ አካል ሲሆን የአረብና የአፍሪካ ምድር የመሬት ንጣፎች የሚገናኙበት ከባቢ ነው። ኤርታሌ ከባህር ወለል በታች በሆነው የዳናኪል በረሃ ውስጥ የሚገኝ ከፍታው 613 ሜትር አካባቢ የሆነ የጋሻ ቅርጽ ያለው የእሳተ ገሞራ ተራራ ነው። አካባቢው በከፍተኛ ሙቀትና ጨዋማነት የሚታወቅ ነው። ሰፊ በሆነ የደረቅና አስቸጋሪ በረሃ የተከበበ ነው። ከተራራው እምብርት ላይ ባለው ሰፊ ጉድጓድ ውስጥ ዋናው መስህብ የሆነው ንቁ የላቫ ባህር ይገኛል። ይህ የቀጠለው የእሳት ላቫ የማያቋርጥ እንቅስቃሴ የሚያሳይ ለሰው ልጅ ያልተለመደና ልዩ የሆነ አስፈሪ ውበት አለው። የቀለጠው ቀይ አለት በጉድጓዱ ውስጥ በኃይል እየተንቦለቦለ ይወጣል። ከላዩ ላይ የከሰል ቅርፊት እያመነጨ ከዚያም እየተሰነጠቀና እየተሰባበረ ቀዩን እሳት በየጊዜው ያሳያል። ይህ ደግሞ በምሽት ላይ እጅግ በጣም ማራኪና የሚያስፈራ ትዕይንት ይፈጥራል። በእሳተ ገሞራው እንቅስቃሴ ተራራው ሁልጊዜም ንቁ ነው። ኤርታሌ ለመጎብኘት የሚመጡ ሰዎችን የሚማርክበት ዋናው ምክንያት በምድር ላይ ሌላ ቦታ በቀላሉ የማይገኝ የጂኦሎጂካል ክስተት በመሆኑ ነው። ተወዳዳሪ የሌለው እይታ። ወደ ተራራው አናት መውጣት ድካም የሚፈጥር ጉዞ ቢሆንም ጊዜው ከጨለመ በኋላ ወደ እሳተ ገሞራው መመልከት የሚሰጠው ስሜት ልዩ ነው። በፍጹም ፍርሃት ውስጥ ነው የሚያደንቁት ውበት፣ ማራኪ የእሳት ነበልባል፣ የሚንቦገቦገው ላቫ፣ የሚያወጣው ሙቀትና የቀይ ብርቱካናማው ፍካት በአንድ ላይ ሆነው ተመልካቹን በመደነቅና በፍርሃት ያቆማሉ። ኤርታሌ የጂኦሎጂስቶችና የእሳተ ገሞራ ተመራማሪዎች የምድርን ውስጣዊ ክፍል አወቃቀርና የእሳተ ገሞራ ላቫ ባህሪን የሚማሩበት ልዩ የተፈጥሮ መመራመሪያ ስፍራ ነው። ብቻ የሆነ ነገርም አለ። ኤርታሌ በአንድ በኩል አስፈሪና አደገኛ የሆነ የእሳተ ገሞራ ተራራ ቢሆንም በሌላ በኩል ደግሞ የኢትዮጵያ የአፋር ክልል አስደናቂና ልዩ የተፈጥሮ ሀብትን የሚያሳይ ተምሳሌት ነው። የኤርታሌ ምድር እሳት፣ በረሃና የማይጠገብ ውበት። ኤርታሌ ይህ ስም በጀራው ሲሰማ አእምሮ ውስጥ የሚመጣው ምስል ተቃራኒ እውነታዎች የተጋመዱበት የዓለም ጫፍ ነው። በኢትዮጵያ አፋር ክልል ደረቅ ሞቃታማና ውሃ አልባ በሆነው የዳናኪል በረሃ እምብርት ላይ የሚገኘው ይህ የእሳተ ገሞራ ተራራ ተፈጥሮ በምድር ላይ ያለውን የሞትና የህይወት የፍርሃትና የድፍረት ጥግ የሚለዋወጥበት ልዩ ቦታ ነው። አስፈሪ ምቾት የጎደለው ምድር ግን የሰዎችን ስሜት ቆንጥጦ የሚይዝበት ምታታዊ ተፈጥሮ ምን ይሆን? ኤርታሌ የሚገኝበት አካባቢ ራሱ ለሰው ልጅ ህይወት ፈታኝ ነው። እዚህ ያለው ሙቀት ጨካኝ ነው። አየሩ ሞቃት የእሳት ወላፈን የተሸከመ ከመሆኑ የተነሳ ያቃጥላል። አካባቢው ከባህር ወለል በታች በመሆኑ የከባቢው አየር እንደ ቶን እሳት ምድጃ ይግላል። በዚህ የጭንቅ ምድር ውስጥ ተጓዡ የሚጠብቀው የእሳተ ገሞራ ተራራ የቦታውን አስቸጋሪነት ያባብሰዋል። ተራራው በየጊዜው የሚያወጣው ጭስና መርዛማ ጋዝ እንዲሁም ከጉድጓዱ የሚፈልቀው ኃይለኛ ሙቀት ይህ ቦታ ለኑሮ የማይመረጥና ተፈጥሮ ለሰው ልጅ መኖሪያነት ያላሰበችው ምድር ነው። ይህ አካባቢ ለህይወት ምቹ አይደለም። አደገኛ፣ አስፈሪና ከሰው ሰፈር የራቀ ነው። የሚያስፈራ ውበት ያለው እሳት። ነገር ግን በዚህ ሁሉ ድርቀትና ፍርሃት መካከል ኤርታሌ የዓለማችን እጅግ ሳቢና ማራኪ ትዕይንትን ይዞ ቀጥሏል። የጉዞው ድካምና የሙቀቱ ብርታት ቢኖርም ጨለማው ሰማዩን ሲወጣው ተራራው ቀይ መብራቱን ማፍለቅ ይቀጥላል። የሚንቦገቦገው የቀለጠ የእሳት ባህር የሰው ልጅ አእምሮ የሚይዝ ድንቅ ትዕይንት ነው።
ይህ ላቫ ለዓመታት ያለማቋረጥ ሲንተከተክ ሲፈላና ሲንቀለቀል ቆይቷል። ይህ ደግሞ የምድርን ንቁ የውስጥ ኃይል በአይን ለማየት ልዩ ዕድል ይፈጥራል። የቀለጠው አለት ሲንቀለቀል ሲሰነጠቅና የእሳቱን ብርሃን ወደ ሰማይ ሲወጣ ማየት የሚያስፈራው ውበት የተሞላውን ቃል ያስረዳል። ዙሪያው የጨለመ ቢሆንም የእሳቱ ነጸብራቅ በገጾችና በአይን ውስጥ ብርሃንን ይዘራል። ፍጹም ጨለማ፣ እኩለ ሌሊት፣ ግን ፍጹም የሆነ የእሳት ብርሃን። ኤርታሌ ለጉዞ የሚጠይቀው ጉልበትና የሚያስከትለው ፍርሃት በዚያ አስደናቂ እይታ ሲካካስ የጉዞ ትርጉም ይጎላል። ጎብኚው ይህ የገሃነም በር ነው ብሎ ሲንሾካሾክ፣ በተመሳሳይ ጊዜ ይህች ዓለማችን ምን ድንቅ ነች የሚል አድናቆትን በውስጡ ይቋጥራል። ኤርታሌ የአደገኛ ማግኔት ምሳሌ ነው። ፍርሃትንና አደጋን ተሻግረን እንድንሄድ የሚገፋፋን ያ አስቸጋሪ ውበትና ሚስጥር የተሞላበት ታሪካዊ የተፈጥሮ ክስተት ነው። ከ100 ዓመታት በላይ ያለማቋረጥ የፈላ እሳተ ገሞራ ኤርታሌ። በሌሊት ያን የሚንቀለቀል ቀይ እሳት ባህር ማየት ልክ እንደ ሌላ ዓለም ያለ ድንቅ ትዕይንት ነው። በተጨማሪም ኤርታሌ የአፍሪካ ስምጥ ሸለቆ የመሬት አፈጣጠር ሂደት በግልጽ ከሚታይባቸው ቦታዎች አንዱ ነው። በቅርቡ በአካባቢው ከ10 ሺህ ዓመታት በኋላ ያልታየ ትልቅ የእሳተ ገሞራ ፍንዳታ ተከስቷል። የዓለምን ክፍል ያዳረሰ የአየር ብክለትን የፈጠረ ነው። ይህ ቦታ ሁሌም ሕያውና የሚገርም መሆኑን ያሳያል። ኤርታሌ የዓለማችንን ጥልቅ ምስጢርና ኃይል በአይን ለማየት ለሚፈልግ ማንኛውም ሰው መጎብኘት ያለበት ስፍራ ነው። ውድ ተመልካቾቻችን ለዛሬው እዚያ በቃን። በቀጣይ እስክንገናኝ ቸርን ሰንብት።